እድል በጠንቋዮች ይወሰዳል የሚል ጥያቄ ደርሶኛል። መልሱን ልመልስ መጥቻለሁ። ነገር ግን አስቀድማችሁ ሁላችሁም 10 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው አድርሱልኝ። ቤቱ ጥያቄና መልስ የምንመልስበትና የምንጠየቅበት ስለሆነ ይጠቅማችኋል። ፎሎው አድርጉት። ጥያቄ ሲኖራችሁ ፎሎው ካደረጋችሁ ጥያቄዎቹ የምንለቃቸው ቪዲዮዎች ስለሚደርሷችሁ ስለዚህ ጥያቄ መጠየቅ ትችላላችሁ ማለት ነው። ስለዚህ ቤቱን ፎሎ አድርጉ፣ ሁላችሁም ፎሎ አድርጉ። መልሱ ምንድነው? እድል ይወሰዳል አይወሰድም የሚለው ነገር መጀመሪያ እድል የሚባል ነገር የለም ነው። ሁለተኛው ደግሞ ይወሰዳል አይወሰድም ከተባለ እድል ከሌለ ምኑ ይወሰዳል ነው? አይወሰድም ነው። በቃ እድል የሚባል ነገር የለም። እገሌ በድሉ ሀብታም ሆነ እገሌ በድሉ ድሃ ሆነ የሚባል ነገር የለም። ጠንክረህ ከሰራህ ሀብታም ትሆናለህ፣ ጠንክረህ ካልሰራህ ድሃ ትሆናለህ። አለቀ። መልሱ ይሄ ነው። መልካም ስራ ከሰራህ ጻድቅ ትሆናለህ፣ ክፉ ስራ ከሰራህ ደግሞ ኃጢአተኛ ትሆናለህ። ጠንቋዮች በምድር ላይ አሉ የሉም የሚል ጥያቄ ከተነሳ ግን አሉ እንዴ፣ እንዳሽን እየተርመሰመሱ ነው ያሉት። ነገር ግን ጠንቋዮች በእግዚአብሔር በሚያምኑት ሰዎች ላይ አቅም፣ ኃይል፣ ብርታት የላቸውም። ለምን ከተባለ ከመጽሐፍ ቅዱስ ማስረጃ ልጥቀስልህ። ለምሳሌ በዘጸአት 7:12 ላይ ሙሴ ከእግዚአብሔር ታዞ ከአሮን ጋር መጥቶ የአሮንን በትር ሲጥሏት የአሮን በትር እባብ ሆነች ይላል። እባብ ሆነች። የፈርዖን ጠንቋዮችም ደግሞ በትራቸውን እባብ አደረጉ ይላል። ለምን? ተአምራት ለማሳየት ማለት ነው። ስለዚህ የአሮን በትር የጠንቋዮችን በትሮች ወይም ደግሞ እባብ የሆነችው የአሮን በትር እባብ የሆኑትን የጠንቋዮቹን በትር ልቅምቅም አድርጋ ዋጠቻቸው። ነገር ግን አልወፈረችም ማለት ነው። ስለዚህ የአጋንንት አሰራር በእግዚአብሔር ልጆች ላይ ስልጣን የለውም። የእግዚአብሔር ልጆች ያጠፏቸዋል ማለት ነው። በሌላ አነጋገር በዘኍልቍ ምዕራፍ 23 ቁጥር 23 ላይ ስትሄዱ ደግሞ በለዓም ምንድነው ያለው? በያዕቆብ ላይ አስማት በእስራኤል ላይ ሟርት አይሰራም። እንዴ ሟርተኛ ያደርግልኝ። ሎሚ ባየህ ቁጥር የምትደነግጥ፣ እንቁላል ባየህ ቁጥር የምትደነግጥ፣ አመድ በተመተነ ጊዜ የምትደነግጥ ከሆነ ወዳጅ ማመን ስለሚቀርህ መጀመሪያ እመን። ካመንክ ሁሉንም ነገር ታጠፋለህ። በቃ ሁሉንም ነገር ታሸንፋለህ ማለት ነው። ሌላው በሐዲስ ኪዳን የማርቆስ ወንጌል 16:16 ላይ ምንድነው የሚለው? የሚያምኑትን ይህች ምልክት ትከተላቸዋለች ካለ የሚጎዳ መርዝ እንኳን ቢጠጡ አይጎዳቸውም ነው። የሚገል መርዝ እንኳን ቢጠጡ አይጎዳቸውም ነው። ስለዚህ እድሌን ጠንቋይ ወስዶብኝ ለጥ ብለህ እየዋልክ ነው እንደ እድሌን ጠንቋይ ወስዶብኝ የምትለው እንዴት? መጀመሪያ ስራ፣ ስትሰራ ትለወጣለህ። ዝም ብለህ ጊዜህን ከላይ ከታች እንደው ስትል ኑረህ በትምህርት ጊዜህን አሳልፈህ አልሳካልህ ሲል እድሌን ወስደውብኝ ትላለህ አትበል እባክህ። አንተ ማድረግ የሚኖርብህ ነገር ምንድነው? መጀመሪያ እመኝ። ከዛ በኋላስ ጸበልህን ተጠመቅ፣ ቅዱስ ቁርባንህን ተቀበል። ከዛ በኋላስ መንፈስ ከአንተ ጋር ምን ይሰራል? አንተ በክርስቶስ አምነህ ከአንተ ጋር መንፈስ ምን ይሰራል? መንፈስ ጥቃት ያደርሳል ብለህ ካመንክ የምትወላውል ከሆነ ነው እንጂ የማትወላውል ከሆነ ቅንጣት ታህል ቅጣት ወይም ደግሞ ጥቃት ሊያደርስ አይችልም ማለት ነው። አይችልም። ስለዚህ መጀመሪያ ማድረግ የሚገባው አንድ ክርስቲያን ማድረግ የሚገባው ምንድነው? የክርስትና ትምህርቱን መማር ያስፈልገዋል። በእግዚአብሔር ማመን ያስፈልገዋል። በእግዚአብሔር ካመነ እንደ እግዚአብሔር ፈቃድ ከሄደ ጠንቋዮች አይሰሩም። ጠንቋዮች ደግሞ አቅም የላቸውም፣ ሊያደርጉ አይችሉም። ጥንቁልናውም አይሰራም፣ እነሱም አይሰሩም። ጠላታቸው ወዳጃቸው አባታቸው ዲያብሎስም አይሰራም፣ እነሱም አይሰሩም ማለት ነው። ስለዚህ የእግዚአብሔር ከሆነ ማንም ምንም ሊያደርግ አይችልም ማለት ነው። ይህንን ማወቅ ያስፈልጋል ማለት ነው። ይህንን ማወቅ ያስፈልጋል። ሌላው እዚህኛው የጸበል ቦታ ላይ እንዲህ አይነት ነገር ይታሰራል፣ እዛኛው የጸበል ቦታ ላይ እንዲህ አይነት ነገር ይታሰራል እያልክ ወዳጅ ስንቅህን በማሰር ጊዜህን አትጨርስ። ጸበል ከሆነ አዲስ አበባ ያለውም ጸበል ነው፣ ጎንደር ያለውም ጸበል ነው፣ እዚህ ማነው ስሙ ባህር ዳር ያለውም ጸበል ነው፣ መቀሌ ያለውም ጸበል ነው። ጸበል ከሆነ የጸበል ልዩነት የለውም። ሰፈር ያለው ጸበል ላይ ተጠመቅ። ምናልባት ሱባኤ ከሆነ ሰፈር ያለው ቤተክርስቲያን መያዝ ትችላለህ። ካልሆነ ደግሞ ወጣ ብዬ ይዛለሁ ካልክ ደግሞ ዘው ሳትል አንድ ቦታ ላይ ጥንክ